ሰላም ጤና ይስጥልኝ ውድ የኬሎ ሚዲያ ተከታታዮች፣ በዕለታዊው የዛሬ ውሎ ፕሮግራማችን እነዚህን መረጃዎች እንዲያቀናጅተን ይዘንላችሁ ልንቀርብ ተሰናድተናል። ከፕሮግራም ጋር አብሬያችሁ ቆይታ የማደርገው እኔ አብዲስ አደፋር ነኝ። በአሜሪካ ዋሽንግተን ዲሲ የሚገኘው የኦሮሞ ማህበረሰብ በጽንፈኛው ፋኖ ታጣቂዎች በደራ ወረዳ የተፈጸመውን አሰቃቂ ጥቃት ማውገዙን በመግለጫ አስታወቀም። በአሜሪካ ዋሽንግተን ዲሲ የሚገኙ የኦሮሞ ማህበረሰቦች ባወጡት መግለጫ በፋኖ ታጣቂዎች በደራ ወረዳ የተፈጸመውን አሰቃቂ ግድያ በጽኑ አውግዘዋል። ማህበረሰቡ ጉዳዩን አስመልክቶ ባወጣው መግለጫ በወጣት ደረጀ አማረ ላይ የተፈጸመውን ዘግናኝ ግድያ ጽንፈኛ ቡድኑ መጠነ ሰፊ ጭካኔ የተሞላ ግድያዎችና ወንጀለኞችን በንጹሃን ላይ የፈጸመ ስለመሆኑ አመላካሽ ነው ብሏል። ተመሳሳይ አሰቃቂ ወንጀሎችን በምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች ቡድኑ ስለመፈጸሙ እንዲሁም ሲፈጽም መቆየቱን የጠቀሰው የኦሮሞ ማህበረሰብ መግለጫ አሁን በጽንፈኛ ታጣቂ ቡድኑ በፋኖ ኃይሎች በኦሮሞ ማህበረሰብ ላይ እየተፈጸመ ያለውን ዘግናኝ ድርጊት ከ150 ዓመት በፊት በሚኒሊክ በአኖሌ ከተፈጸመው ጭፍጨፋ ጋር የሚስተካከል መሆኑን ጠቅሷል። ቡድኑ ጭፍጨፋ ከውጭ ሁነው በገንዘብ የሚደግፉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። እየተጨፈጨፈ ያለው ህዝብ በተደጋጋሚ ለመንግስት አቤት ቢልም ሰሚ አላገኘም ያለው የዋሽንግተን ዲሲ የኦሮሞ ማህበረሰብ መግለጫ መንግስት የዜጎችን ደህንነት መጠበቅ ላይ ግዴታውን እንዳልተወጣ ገልጿል። ይልቁንም በአንድም በሌላ በኩል እንደ ጽንፈኛ ታጣቂ ቡድን ፋኖ ያሉትን ቡድኖች በመጠቀም ህዝቡ ያሸብራል ሲልም በመግለጫው ላይ ገልጿል። የሲቪል ማህበራት ድርጅቶች አመራሮች የሚደርስባቸውን ዛቻና ማስፈራሪያ ምክንያት አድርገው አገር ጥለው ለመሰደድ ተገደዋል ሲል ማዕከሉ አስታወቀ። መንግስት 3 የሲቪክ ማህበራት ድርጅቶችን ማገዱ በሲቪክ ማህበራት ላይ እየደረሰ ያለውን ጥቃት አጉልቶ ያሳያል፣ የሚወገዝ ተግባር ነው ሲል አምኒስቲ አስታውቋል። የኢትዮጵያ ሰብአዊ መብቶች ተሟጋጅ ማዕከል ትላንት ዳር 17 ቀን በወጣው መግለጫ የሲቪል ማህበራት ድርጅቶችና አመራሮች የሚደርስባቸውን ዛቻና ማስፈራሪያ በመሸሽ አገር ጥለው ለመሰደድ መገደዳቸውን አስታውቋል። የኢትዮጵያ ሲቪክ ማህበሩ አደጋ ላይ ሊጥሉ የሚችሉ መልእክቶችን እየታዩ መሆኑን የገለጸው ማዕከሉ መንግስት አፋጣኝ እልባት እንዲሰጥባቸውም አሳስቧል። የሲቪል ማህበረሰብ ድርጅቶች ባለስልጣን በቅርቡ ያገዳቸው የሲቪክ ማህበራት ድርጅቶች ከገዳው በፊት የተሰጣቸው ምንም አይነት ማስጠንቀቂያም ሆነ በግልጽ የተካሄደባቸው ምርመራ አለመኖሩን ነግሮኛል ያለው ማዕከሉ አካሄዱን ግን ሕግን ያልተከተለ ግልጽነት የጎደለውና በድርጅቶቹ አመራሮችና ሰራተኞች ላይ ድንጋጤን የፈጠረ ድንገተኛ ክስተት አድርጎታል ሲል ተችቷል። በተያያዘም አምኒስቲ ኢንተርናሽናል ትላንት ዳር 17 ቀን በወጣው መግለጫ መንግስት በሀገሪቱ የሚንቀሳቀሱ 3 የሲቪክ ማህበራቶችን ማገዱን እንዲሁም በሲቪክ ማህበራት ምህዳር ላይ እየደረሰ ያለውን ጥቃት አጉልቶ ያሳያል ሲል አውግዟል። መንግስት ውሳኔውን እንዲቀለብስም አሳስቧል። አምኒስቲ በመግለጫው የሲቪክ ማህበራቱ ለእግድ የዳረጋቸው በሚል የቀረበው ከፖለቲካ ገለልተኛ አለመሆን እንዲሁም የሀገርን ጥቅም የሚጎዱ ተግባራት የሚሉ ውንጀላዎችን የኢትዮጵያ ባለስልጣናት የሲቪል ማህበረሰብ ድርጅቶችን ለማፈን መሳሪያነት መጠቀሙን በመግለጽ ይህንንም ሲጠቀሙበት ቆይቷል ሲል ተችቷል። በትግራይ በአንድ ዓመት ውስጥ 783 ሴቶች ላይ በተፈጸመ ጾታዊ ጥቃት 44 ሴቶች መገደላቸው ተገለጸ። በትግራይ ክልል በአንድ ዓመት ውስጥ ብቻ 783 ሴቶች ላይ የጾታዊ ጥቃት ተፈጽሞ 44 ሴቶች በግፍ ተገድለዋል ሲል የትግራይ ክልል ሴቶች ማህበር ይፋ ባደረገው ጥናት አስታወቀ። በክልሉ ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች ተባብሶ መቀጠሉን የገለጸው ማህበሩ በግፍ ከተገደሉ 44 ሴቶች መካከል 24ቱ በባሎቻቸው የተገደሉ መሆናቸውን ገልጿል። የትግራይ ሴቶች ማህበር ስራ አስኪያጅ ወይዘሮ አበባ ኃይለስላሴ በግፍ ከተገደሉ 44 ሴቶች መካከል ፍትህ ያገኙት 6ቱ ብቻ መሆናቸውን ገልጸው ያም ሆኖ ፍርዱ አጥጋቢ ነው አይደለም የሚለው አጠያቂ ነው ማለታቸውን ዶቼ ቬለ ዘግቧል። በትግራይ ክልል በሴቶች መብት ዙሪያ የሚሰሩ ተቋማትና በተጎጂ ቤተሰቦች በክልሉ በሴቶች ላይ የሚፈጸሙ ጥቃቶች በተለየ ፍርድ ቤት እንዲታዩ ጥሪም አቅርበዋል። የትግራይ ፍትህ ጽህፈት ቤት ምክትል ኃላፊ የሆኑት አቶ አዲሱ ገብረስላሴ በበኩላቸው ፍትህን ለማስፈን መንግስት ጥረት በማድረግ ላይ መሆኑን መግለጻቸውን ዘገባው አመላክቷል። በአማራ ክልል 40 በመቶ የሚሆኑ ትምህርት ቤቶች ምዝገባ አልጀመሩም ተባለ።
አንድም ትምህርት ቤት ያልተከፈተባቸው 17 ወረዳዎች መኖራቸውም ተገልጿል። በአማራ ክልል አንድም ትምህርት ቤት ያልተከፈተባቸው 17 ወረዳዎች መኖራቸውንና እንደ ክልልም 40 በመቶ ምዝገባ ያልጀመሩ ትምህርት ቤቶች መኖራቸው ተገልጿል። የክልሉ ትምህርት ቢሮ ኃላፊ ሙሉነሽ ደሴ የ2017 ዓ.ም የትምህርት ዘመን ቅድመ ዝግጅት እና አጀማመርን አስመልክተው ባቀረቡት ሪፖርት በአማራ ክልል 4.5 ሚሊዮን በላይ ተማሪዎች ወደ ትምህርት ቤት አልሄዱም ተብሏል። ከቅድመ አንደኛ እስከ ሁለተኛ ደረጃ ድረስ 7,071,933 ተማሪ ለመመዝገብ ታቅዶ የተመዘገበው 2,500,000 ብቻ መሆኑን አስታውቀዋል። ዶክተር ሙሉነሽ በሪፖርታቸው ሁሉም ዞኖች እንዲሁም ውስን ወረዳዎችና ትምህርት ቤቶች ዓመታዊ እቅድ ማቀዳቸውን ጠቁመው ወደ ታችኛው እርከን የጸጥታ ችግሩን እንቅፋት መሆኑን ጠቅሰዋል። 5.3 ሚሊዮን የአዲሱ ስርዓተ ትምህርት መጽሐፍ እና ወደ ደሴ እና ወደ ጎንደር ማዕከል መግባቱን የጠቀሱት ጸሐፊዋ የጸጥታ ችግሮቹ መጽሐፍቱን ለዝርፊያና ውድመት ማጋለጡን አስታውቀዋል። ትምህርት ቤቶቹ በታጠቁ ኃይሎች ጉዳት እንደደረሰባቸውና የመምህራን ግድያ መኖሩን በትምህርት ላይ ጫና አሳድሯል ነው ያሉት የቢሮው ኃላፊዋም በሰሜኑ ጦርነት ከወደሙ 4000 ትምህርት ቤቶች መካከል የተጠገኑት ከ10 በመቶ በላይ ስላልሆኑ በጥራት ላይ ችግር እንዳለውም ገልጸዋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም